ትንሣኤከ ለእላመነ ብርሃነ ከፈኑ ዲቤነ። ብርሃንህን ለምናምን ትንሣኤህን ለምናምን የትንሣኤን ብርሃን ላክልን እያለን እየዘመርን ነው። ምድር በክርስቶስ ደም ታጥባለችና፣ ምድር በክርስቶስ ደም ጸድታለችና ፋሲካን ታከብራለች። ሰማይም ያከብራል፣ በደመናም ይህ ምስጋና ይህ ክብር ይደርሳል ብለን ስንዘምር ስንወድስ አምሽተናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ውድ ካቶሊካውያን፣ እግዚአብሔር ጠብቆ ባርኮ በመንፈስ አጽንቶ በሃይማኖት አቁሞ የዘንድሮን የትንሣኤ በዓል እንድናከብር አድርሶናልና እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሁላችንም እግዚአብሔር በሰጠን ጸጋ መሠረት ስንጾም፣ ስናስቀድስ፣ መልካም የሆነውን ነገር ስንፈጽም፣ ወደ እግዚአብሔር ስንጠጋ፣ ምጽዋት ስንሰጥ፣ ንስሐ ስንገባ አብይ ጾምን አሳልፈናል። በእውነትም የፈጸምነው ተጋድሎ ያደረግነውን ያቀረብነውን ጸሎት እግዚአብሔር ተቀብሎ ባርኮናል። ይህን እናምናለን። ያቀረብነው ጸሎት በከንቱ አልነበረም፣ እግዚአብሔር ፊት የሚደርስና እኛን የሚያስባርከን እንጂ። ለዚህም ነው ዛሬ እንደዚህ አምረን ደምቀን ልባችን በተስፋና በደስታ ሞልቶ ፋሲካችን ልንሞላ እዚህ የተገኘን። ሥጋ ወደሙ ተቀብለን ቃሉን ሰምተን ፋሲካችን ልንሞላ ነውና ደስታችን ወደር የለውም። እግዚአብሔር ለሚሰጠን ጸጋ አሁንም ስሙ የተመሰገነ ይሁን። ዛሬ በረከት የምናገኘው እኛ ብቻ አይደለም። እዚህ ተገኝተው ከእኛ ጋር ማስቀደስ የተመኙ ብዙ ቤተሰቦቻችን አሉ። በዕድሜ ምክንያት፣ በሕመም ምክንያት፣ በተለያዩ ምክንያቶች ቤት ቀርተው በተስፋና በምኞት ይህንን ቅዳሴ የሚያስቀድሱ ብዙ ናቸው። እነርሱም እግዚአብሔር ይጎበኛቸዋል። እነርሱም እግዚአብሔር ይባርካቸዋል። እነርሱንም እግዚአብሔር ስላደረሳቸው መስቀል ተሸክመውም ቢሆን ያሉት እግዚአብሔር ከእነርሱ ጋር ነውና ለእነሱም እግዚአብሔር እንኳን አደረሳቸው፣ እንኳን ጠበቃቸው። የትንሣኤ በዓል የቤተ ክርስቲያናችን የክርስትና እምነታችን መሠረት ነው። ትንሣኤ ከሌለ ክርስትና የለም ይለናል ቅዱስ ጳውሎስ። ክርስቶስ ከሞት ካልተነሳ እምነታችን ከንቱ ነው። የትንሣኤ በዓል የፋሲካ በዓል የሕይወት በዓል ነው። ሕይወት የሚከበርበት በዓል ነው። በትንሣኤ እግዚአብሔር በሁላችንም ሕይወት ውስጥ አዲስ ነገርን ያደርጋል። ተስፋን፣ ነፃነትን፣ የዘላለም ሕይወትን ያድለናል። ዛሬ በሌሊት በተነበበው ወንጌል በሉቃስ ወንጌል በምዕራፍ 24 በዮሐንስ ወንጌል በምዕራፍ 20 ስለ ሴቶች ኢየሱስን ይወዱ የነበሩ ሴቶች እነ መግደላዊት ማርያም ወደ መቃብር እንደሄዱና ሽቶ የመቀባት ሥርዓት ሊፈጽሙ በሌሊት በውድቅት ሌሊት በንጋት ወደዚያ መሄዳቸው ወንጌል ያስነብበናል። የሉቃስ ወንጌል እንደሚነግረን ወደዚያ ሲሄዱ ያስጨንቃቸው የነበረ ነገር ነበር። ምክንያቱም እንደምናስታውሰው ዛሬ ጠዋትም በወንጌል ሲነበብ እንደሰማነው የአይሁድ አለቆች ወደ ንጉሡ ሄደው መቃብሩን በከባድ ድንጋይ ያዘጋልን። ምክንያቱም ይህ አሳሳች ኢየሱስን ሲሰድቡት ይህ አሳሳች ቀድሞም ከሞት እነሳለሁ ሲል ሰምተነዋል። ሐዋርያቶቹ መጥተው ሰርቀውት አስከሬኑን ወስደውት ከሞት ተነስቷል ብለው እንዳያውጁ፣ ሕዝብን እንዳያሳስቱ፣ መጀመሪያ ከሠራነው ጥፋት የባሰ ጥፋት እንዳይፈጸም መቃብሩን አዘጋልን አሉት። እነሱም ይኸው ወታደሮች አሉላችሁ፣ በምትጠብቁት አይነት አስጠብቁት ብሎ አዘዘላቸው። ስለዚህም ሴቶቹ አስጨንቃቸው የነበረው ድንጋዩ ማን ያንከባልልልናል? እነዚያ ወጠምሻ ወታደሮችንስ ምን እንላቸዋለን? ነገር ግን
ወደ መቃብሩ ሲጠጉ ያዩት የጠበቁት ሌላ፣ ያስጨንቃቸው የነበረ ከባዱ ድንጋይ ተፈንቅሎ ኢየሱስ ተነስቶ ባዶ መቃብር ያገኛሉ። ኢየሱስ ሙት አይደለም። ኢየሱስ የሕያው እግዚአብሔር ልጅ ራሱ ሕይወት ስለሆነ ሕይወትን ይዞ ተነስቷልና መቃብሩ ባዶ ሆነ። ዛሬ በተነበበልን ወንጌል መግደላዊት ማርያም እና ሌሎችም ሴቶች ያደረጉት ጉዞ መነሻ የሚያደርግ ነው። ለእነ መግደላዊት ማርያም ኢየሱስ አስተማሪያቸው፣ ጌታቸው፣ መሪያቸው፣ ከኃጢአት ያዳናቸው፣ የፈወሳቸው፣ ይቅር ያላቸው፣ የሚመኩበት ተስፋቸው ነበር። ሞቷል፣ ተሰቅሏል። ይሄ ተስፋ አስቆርጧቸዋል። ቅድስት ድንግል ማርያምና ሌሎች ሐዋርያት ደቀ መዛሙርት ከቅርብም ከሩቅም ሆነው የጎልጎታ ጉዞ ሲያደርግ ከእሱ ጋር እንደተጓዙ ሴቶቹም ነበሩ፣ ምስክሮች ነበሩ። እንዴት እንደተቸነከረ፣ እንዴት እንደተገረፈ፣ እንዴት እንደሞተም ያውቃሉ። የመከራው ተካፋዮች ነበሩና እነ ዮሴፍ የአርማትያሱ ዮሴፍና ኒቆዲሞስ ከጲላጦስ የኢየሱስን አስክሬን ለምነው ወስደው የት እንደቀበሩት አብረውም ያስቀበሩ ሴቶች ናቸው። ስለዚህም የነበራቸው ሐዘን ምናክል ጥልቅ እንደነበረ መረዳት አንቸገርም። ያ የወደዳቸው፣ ያ በኃጢአታቸው ያላወገዛቸው፣ ያልኮነናቸው ወዳጃቸው ኢየሱስ ሞቷል፣ ሁሉ አብቅቷል። ተስፋ በቆረጠ ስሜት፣ በደነገጠ ስሜት፣ ባዘነ ስሜት ነበር ወደ መቃብር ይሄዱ የነበረው። ነገር ግን ቅድም እንዳልነው የለመዱት የጠበቁት አስክሬንን ማየት ነበርና ሕይወትን አልጠበቁም ነበርና አዲስ ነገር አዩ። መቃብሩ የተዘጋበት ድንጋይ ተንከባሎ አገኙት። መቼም ይህ ያጋጠማቸው ነገር አስደንግጧቸዋል። ጥርጣሬ፣ ፍራቻ ውስጥ ከቷቸዋል። ምን ሆነ? የት ሄደ? ማን ወሰደው? ከሞት ተነስቷል የሚለው ነገር በአእምሯቸው አልተመላለሰም። መቼም በእያንዳንዳችን ሕይወት ውስጥ የማንጠብቀው እንግዳ ነገር ሲደርስብን ትንፋሽ እስኪያጥረን እንደነግጣለን። ዓይኖቻችን እስኪርገበገቡ ድረስ የሰማነውን ያየነውን እስክንጠራጠር ድረስ በጭንቀት እንዋጣለን፣ ጥያቄ ውስጥ እንገባለን። እግዚአብሔር በሕይወታችን አዳዲስ ነገሮችን ያሳየናል። የያዝነውን የተለማመድነውን ነገር ትተን አዲስ ነገር ለማየት ልባችን እንድንከፍት ኢየሱስ ዛሬም ይጠራናል። ብዙ ጊዜ በሕይወታችን ኃጢአትን ስንለማመድ፣ ክፋትን ስንለማመድ፣ እንደ ይሁዳ መካድን ስንለማመድ፣ እንደ ይሁዳ ወዳጅን አሳልፎ መስጠትን፣ በገንዘብ መሸጥን ስንለማመድ የኛ ባህል ይሆናል። ተስፋ እንቆርጣለን። እግዚአብሔር እኮ ከእንግዲህ ወዲህ እኔን አያየኝም፣ እኔን አይሰማኝም፣ ጸሎቴን አያዳምጥም፣ ኃጢአቴን ይቅር አይልም ብለን ተስፋ እንቆርጣለን። በለመድነው ልምምድ መቆየትን እንመርጣለን። አዲስ ነገርን ማየት፣ አዲስ ተስፋ መሰነቅ፣ ወደ አዲስ የሕይወት ጉዞ መሻገር እንታክታለን፣ እንቸገራለን። የትንሣኤ ትልቁ ትምህርት እግዚአብሔር እኛ በነበርንበት እንድንቆይ አይፈልግም። ልባችን ለእርሱ እንድንከፍትና አዲስ መልካም ለሆነ ነገር እግዚአብሔር በሕይወታችን እንዲከሰት ለሚፈልገው ነገር ልባችን እንድንከፍት ይጠይቀናል። ወደ ሕይወት፣ ወደ ተስፋ እንድንሻገር፣ ወደ ትንሣኤ፣ ወደ እርቅ፣ ወደ ሰላም እንድንሻገር እግዚአብሔር በሕይወታችን ሊቀይረው የማይችል ኃጢአት የለም። እግዚአብሔር በሕይወታችን ይቅር ሊለው የማይችል ኃጢአት የለም። እግዚአብሔር በሕይወታችን የማይሰብረው ቀንበር የለም። ወንድሞቼና እህቶቼ፣ እኛንን እድል ማንሰጠው፣ እኛንን ይቅር በለን የማንለው፣
እኛንን ከጨለማ ወደ ብርሃን አውጣን የማንለው። ወደ ሴቶቹ ስንመለስ ባዶ መቃብር አገኙ። አዲስ ሆነባቸው፣ እንግዳ ነገር ሆነባቸው። በዚያው ድንጋጤ ውስጥ እያሉ ሁለት መላእክት ቀርቧቸው እናንተ ሴቶች እዚህ ምን ትሰራላችሁ? ምን ትፈልጋላችሁ? የነበረው ሁሉ እንዳልነበረ ሆኖ ሐዘን በደስታ፣ ድንጋጤ በተስፋ፣ ሞት በሕይወት፣ ጨለማ በብርሃን፣ ኃጢአት በድል ተሸንፎ በሰው ሕይወት ውስጥ ጫና ይፈጥሩ የነበሩ ሞት፣ ኃጢአት፣ ክፋት፣ ጨለማ በትንሣኤ ተሸንፈው ከመላእክቶቹ የምሥራችን ሰሙ። ኢየሱስ የሕያው እግዚአብሔር ልጅ ነውና የሕይወት ባለቤት ነውና ሙት አይደለም ሕያው ነው ተነስቷል ተባሉ። እንዲያውም ሕያውን በሙታን መካከል ስለምን ትፈልጉታላችሁ? በሕይወታችን ተሸክመናቸው የምንዞራቸው ኃጢአቶቻችን፣ ክፋቶቻችን በሙታን መካከል እንድንቀር ያደርጉናል። ቆሻሻችን በንስሐ ማጠብ ሳንችል ስንቀር፣ ክፋታችን አንቆ ሲያስቀረን፣ ተስፋ ሲያስቆርጠን፣ እርቅ ስናጣ፣ ሰላም ስናጣ በሙታን መካከል እንዳለን ይመስልብናል። ክርስቶስ ሕያው የሆነ አምላክ በሙታን መካከል መፈለግ ተገቢ እንዳልሆነ ተነገራቸው። ከጌታ ርቀን የምንኖር ሰዎች ዛሬ በትንሣኤ ሌሊት በእርሱ የትንሣኤ ጸጋ ኃጢአታችን ሁሉ ይቅር ተብሏልና ተስፋን ይዘን ለመኖር ዕድል አግኝተናልና ወደ እርሱ የበለጠ እንቅረብ። ሴቶቹ ያጋጠማቸው ያዩት ባዶ መቃብር የመላእክቶች እርሱ ተነስቷል የሚለው የምሥራች ድምፅ እንዳለ ሆኖ በእምነት እንደተቀበሉ ሆኖ መልአኮቹ ምን ይሏቸዋል? በገሊላ ሳለ በሦስተኛው ቀን ከሞት እንደሚነሳ የነገራችሁን አስታውሱ። በሉቃስ ወንጌል ምዕራፍ 24 ቁጥር 6 ላይ ከእርሱ ጋር የነበራቸውን ያስተማራቸውን የነገራቸውን ያደረገላቸውን ማስተዋል ሲጀምሩ ማስታወስ ሲጀምሩ ጭንቀታቸው ወደ ደስታ ተለውጦ ያዩትን የትንሣኤ ብርሃን ለሐዋርያትና ለደቀ መዛሙርት ለመስበክ ሮጡ። በሕይወታችን ውስጥ እግዚአብሔር የሚያደርገውን ማስተዋልና ማየት ስንጀምር አመስጋኞች እንሆናለን፣ መስካሪዎች እንሆናለን፣ ማጉረምረም እናቆማለን። ይሄ ጎደለን፣ ይሄ ያለኝ፣ ይሄ የለኝም አንልም። እግዚአብሔር ያደረገውን በሕይወታችን እየፈጸመ ያለውን ትንሹም ነገር ማስተዋል ስንጀምር እግዚአብሔርን ማመስገን፣ ምስጋናችን ደግሞ ወደ ሌላ ማድረስ እንችላለን። ወደ መቃብር የሮጡት መግደላዊት ማርያምና ሌሎች ሴቶች ብቻ አልነበሩ። ሄደው ከነገሯቸው በኋላ ጴጥሮስና ዮሐንስም ሮጠው መጡ። በመዝሙራችን እንደምንዘምረው ተነሳላችሁ በሚለው መዝሙር ጴጥሮስ ሽማግሌ ነው፣ ዮሐንስ ወጣት ነው። ሁለቱም ሮጡ። ወጣቱ ቀድሞ ደረሰ፣ ግን ወደ መቃብር አልገባም ይላል እግዚአብሔር ቃል በዮሐንስ ወንጌል። ጴጥሮስን ጠበቀው። ጴጥሮስ ግን ቀድሞት ገባ፣ ደረሰና። ለምን? ጴጥሮስ ኢየሱስን ክዶ ስለነበረ፣ በውስጡ ሐዘን ስለነበረ፣ በውስጡ መከፋት ስለነበረ አንተ ቀድመህ ሽማግሌ ነህ፣ ተከፍተሃል፣ እኔስ እስከ መስቀሉ እግር ድረስ ስር ከእሱ ጋር ነበሩ ብሎ አብረው መቃብሩ ባዶ መሆኑን ተመስክረው አይተው ተመልሰው ወደ ቤታቸው ሄዱ፣ መሰከሩ። ስለዚህም የትንሣኤ የምሥራች ሕይወት በእያንዳንዳችን እንዲያበራ ከፈለግን እግዚአብሔር ካለንበት የጨለማ ሕይወት ካለንበት የሞት ሕይወት አውጥቶናልና ይህንን የጨለማ ሕይወት የተውነው የሞት ሕይወት በሕይወት ተቀይሮ በዚያ እንድንመላለስ ዛሬም እግዚአብሔር ያስተምረናል።
ዛሬም በተስፋ እንድንመላለስ ትላንት የነበረንን ረስተን የለመድነውን ትተን አዲስ ነገር መያዝ፣ አዲስ ሕይወት፣ አዲስ ፍጥረት መሆን እግዚአብሔር ዛሬ ያስተምረናል። ወንድሞቼና እህቶቼ ትንሣኤ ትልቅ በዓል ነው። ከጥንት ጀምሮ በትንሣኤ ጊዜ ፋሲካውን የማይሞላ የለም። ካህናት በየቤቱ እየዞሩ ቤት ይባርካሉ፣ ያልቆረበ ያቆርባሉ፣ የታመመ ይጠይቃሉ። የበረከት፣ የጽድቅ፣ የሰላም፣ የእርቅ ጊዜ ነውና በዚህ መንፈስ ነው ዛሬ ይህንን የምናከብረው። ድሮም ስንዘምር ተነሳላችሁ እያልን ስናከብረው ኖረናል። የትንሣኤ ጸጋ በየቤታችን በእያንዳንዳችን ልብ እንዲያርፍ መልካሙን ነገር እንድናደርግ ይሁዳነትን ትተን ከሃዲነትን ትተን ወንድሞችና እህቶችን በገንዘብ መሸጥ ትተን በፍቅር እንደ ክርስቶስ ጎንበስ ብለን እስከ ሞት ድረስም ቢያደርስ እግራቸውን እያጠበን እንድናገለግላቸው የትንሣኤ ጸጋ ያስተምረናል። ስለዚህም ወንድሞቼና እህቶቼ እንደገና እንኳን አደረሳችሁ። እንደገና የጽድቅ የበረከት ትንሣኤ ያድርግልን። የመነሳት ዘመን ይሁንልን። በእምነት የመጽናት ዘመን ይሁንልን። ክፋትን የመጥላት ጽድቅን የመውደድ፣ ጨለማን የመጥላት ብርሃንን የመውደድ፣ ጥልን የመጥላት እርቅን የመውደድ ዘመን እግዚአብሔር ያድርግልን። ሀገራችንን ከክፉ ይጠብቅልን፣ ሰላሙን ያውርድልን። ሁላችንም ቆመን የምናስታውሰው የድሮ ተነሳላችሁ የሚለው መዝሙር አብረን እንዘምራለን። ከዛ መዘምራኖች ሌላ መዝሙር ትዘምራላችሁ ያለ ሙዚቃ አብረን አባቶች እናቶች ቆመን ተነሳላችሁ እንዘምራለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰምሮ መቃብሩ ተነሳልን የክብር ንጉሥ ተነሳ ኢየሱስ ሃሌሉያ 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 ሃሌሉያ